በአሁኑ ሰዓት ኢንተርኔት በጩኸት ተሞልቷል። ዝነኛ ለመሆን የግድ መጮህ፣ መደነስ ወይም እንግዳ የሆኑ ድርጊቶች መፈጸም ያለብን ይመስለናል። ነገር ግን በዚህ ሁሉ ግርግር መሃል አንድም ቃል ሳይናገር ዓለምን በቁጥጥሩ ስር ያደረገ አንድ ወጣት አለ። ስሙ ካቢል አሚን ይባላል። የቲክቶክ አካውንት $1 ቢሊዮን መሸጡ ተሰምቷል። የዓለማችን ቁጥር አንድ ብዙ ተከታይ ያለውና ድምጽ አልባው ቲክቶከር በመባል የሚታወቀው ካቢል ከቲክቶክ አካውንቱ ወይንም ከካምፓኒው በሉት አብዛኛውን ድርሻ በ975 ሚሊዮን ወይንም አራውንድ $1 ቢሊዮን ሪች ስፓርክል ሆልዲንግ የተባለ ድርጅት መሸጡም ታውቋል። የሚገርመው የራሱን ኮንቴንት ቪዲዮ በዚሁ አካውንት መስራቱን ይቀጥላል። ስምምነቱ ከ3 ዓመታት በኋላ የሚጠናቀቅ ሲሆን እነዚህን ዓመታት ግን በቲክቶከሩ አካውንት የሚደረጉ ማንኛውም ኮሜርሻል ወይንም የማስታወቂያና የገንዘብ ነክ ጉዳዮች የሚያስተዳድረውና ገንዘቡንም የሚወስደው አካውንቱን የገዛው ድርጅት እንደሆነም ተነግሯል። የሚገርመው ከ3 ዓመታት በኋላ ሙሉ ድርሻውን ወደ ራሱ ይመለሳል። እናም ከፈለገ በድጋሚ ውሉን ማደስ ወይንም ከሌላ ፓርትነር ጋር አብሮ መስራት ይችላል። ከፈለገም በራሱ ቪዲዮ መቀጠል ማለት ነው። እና ኢትዮጵያ ቢሸጥ ወይንም ቢከራይ የማን ቲክቶክ አካውንት ብዙ ገንዘብ የሚያወጣ ይመስላችኋል? በኮሜንት አሳውቁኝ። ዛሬ በዓለማችን ላይ ካሉ ብዙ ተከታይ ያለው የቲክቶኩ ንጉስ ነው። ነገር ግን ከጥቂት ዓመታት በፊት ካቢ በጣሊያን ቱሪን ከተማ ውስጥ በሚገኝ አንድ ፋብሪካ ውስጥ በዝቅተኛ ደሞዝ የሚሰራ ተራ ሰራተኛ ነበረ። ከፋብሪካ ተባሮ በነበረበት ወቅት አባቱ ሌላ ስራ ፈልግ ብሎ ይወተውተው ነበር። እርሱ ግን ክፍሉን ዘግቶ በድሮ ስልክ ቪዲዮ መቀረጽ ጀመረ። ለመሆኑ ካቢ እንዴት ቋንቋ ሳይገድበው የዓለም ቋንቋ መሆን ቻለ? ዛሬ በኡበይድ ዶክመንተሪ የዝምተኛውን ቢሊየነር የካቢል አሚን አስገራሚ ህይወት ሚስጥር እናያለን። አብራችሁን ቆዩ። ቪዲዮ እንደሚመቻችሁ እርግጠኛ ነኝ። ሰብስክራይብ እና ላይክ ማድረግ እንዳረሱ። ካቢ የተወለደው እንደ አውሮፓውያን አቆጣጠር በ2000 በሴኔጋል ነው። ገና የ1 ዓመት ህፃን ያለ ነበረ ቤተሰቦቹ የተሻለ ህይወት ፍለጋ ወደ ጣሊያን የተሰደዱት። ካቢ ያደገው በጣሊያን ነው። ቤተሰቦቹ የጣሊያን ዜግነት ስላልነበራቸው ለአመታት እንደ ባዕድና እንደ ስደተኛ ይታዩ ነበር። ያደገው ሶሻል ሆሲንግ በሚባል ዝቅተኛ ገቢ ያላቸው ሰዎች በሚኖሩባቸው የመንግስት ቤቶች ውስጥ ነበረ። ህይወት ለእርሱ ቀላል አልነበረችም። ትምህርቱንም ሲጨርስ በቀጥታ ወደ ፋብሪካ ስራ ገባ። በየቀኑ ለሰዓታት በፋብሪካው ውስጥ ከባድ ጉልበት ስራ ይለፋ ነበረ። እንደ አውሮፓውያን አቆጣጠር ማርች 2020 ግን ሁሉም ነገር ተቀየረ። የኮቪድ-19 ወረርሽኝ ጣሊያንን ሲያጠለቀልቃት ካቢ ከሚሰራው ፋብሪካ ተባረረ። ስራ አጥ ሆነ። ኪሱም ባዶ ሆነ። በዚህም ወቅት በጣሊያን ስደተኛ ሆኖ ስራ ማጣት ማለት ተስፋ መቁረጥ ማለት ነበረ። ቤቱን ዘግቶ ሳለ ካቢ ቲክቶክ ተመለከተ። በዚህም ወቅት ብዙ ሰዎች ላይፍ ሃክስ የሚል በጣም ቀላል የሆኑ ነገሮችን የሚወሳሰቡ ቪዲዮዎች ይለጥፉ ነበረ። ለምሳሌ ሙዝ በቢላዋ መላጥ ወይም ካልስም በልዩ መሳሪያ መልበስ። ካቢ ይህንን ሲያይ አንድ ነገር ገባው። ሰዎች ለምን ህይወታቸው ይወሳሰባል ብሎ ጠየቀ። እናም ያንኑ ነገር በሰከንዶች ውስጥ በጣም ቀላል መንገድ ሰርቶ አሳየ። መጨረሻም ላይ ደግሞ ካሜራውን እያየ እጁን ዘርግቶ ይሁላችሁ እንዲህ ነው የሚል ምልክት ሰጠ። ይህም ምልክት በዓለም አቀፍ ደረጃ ተቀባይነት አገኘ። ካቢ ምንም አልተናገረም። ምክንያቱም ንግግር ቢጠቀም ኖሮ የጣሊያን ቋንቋ የሚረዳ ሰዎች ይመለከቱት ነበረ። ዝምታው ግን የዓለም ሁሉ ቋንቋ ሆነ። አሜሪካውያን፣ ኢትዮጵያውያን፣ ቻይናውያን የካቢል ምልክት ተረዱ። ካቢል አሚን የጋራ ስሜት ንጉስ ሆነ። በጥቂት ወራት ውስጥ ካቢ የሥራ እጥ ፋብሪካ ሰራተኛነት ወደ ዓለም አቀፍ ኮከብነት ተቀየረ። ተከታዮቹም በሚሊዮን ሳይሆን በ100 ሚሊዮን መቆጠር ጀመሩ። የቲክቶኳን ንጉስ የነበረችውን ቻርሊ ዲሚሊዮን በልጧት አንደኛ ደረጃ ያዘ። ዛሬ ካቢል አሚን የአንድ ቪዲዮ ዋጋ ብቻ በአንድ ቪዲዮ ፖስት ብቻ $750,000 የሚከፈለው ዝምተኛው የቲክቶክ ንጉስ በ2024 ብቻ ከቲክቶክ $20 ሚሊዮን እንዳገኘ ተገልጿል። በአሁን ጊዜም በአንድ ፖስት ብቻ $750,000 እንደሚያገኝ ነው እንግዲህ የተነገረው። በጣም አስገራሚው ነገር ደግሞ ሁላችንም እንደምናውቀው ካቢ ይህንን ክፍያ ሲያገኝ በቪዲዮዎቹ ላይ አንድም ቃል ተናግሮ አለማወቁ እጅግ በርካቶችን የሚያስገርም ጉዳይ ነው። ካቢል አሚን በሴኔጋል ተወልዶ በጣሊያኗ ቱሪን ከተማ ያደገ ወጣትም ጭምር ነው። ከቲክቶክ ዝናው በፊት እንግዲህ ካቢ የፋብሪካ ማሽን ኦፕሬተር ሆኖ ሰርቷል። ካቢ ከሚሰራበት ፋብሪካ በኮቪድ-19 ወረርሽኝ ምክንያት በመባረሩ ወላጆቹ
ወዳጆቹ ቤት ሆኖ እንግዲህ የቲክቶክ ቪዲዮዎችን መልቀቅ ይጀምራል። የሚሰራቸው ቪዲዮዎች ይዘት አስቂኝና አስተማሪ ሲሆኑ በተለይም ደግሞ አስቂኝ በሆነ መልኩ እንግዲህ ከመጠን በላይ የተወሳሰቡ ቪዲዮዎችን ለህዝቡ በማጋራት ከፍተኛ ተቀባይነትን እንግዲህ ያገኘ ወጣት ነው። ካቢ በአሁን ሰዓት ታዲያ ከ161 በላይ ሚሊዮን የቲክቶክ ተከታዮች በማግኘት እንግዲህ የዓለማችን ቁጥር 1 ቲክቶክ። የሚገርመው ነገር ዜግነት ተከልክሎ የነበረባት ያ ስደተኛ ወጣት ዛሬ የጣሊያን መንግስት በታላቅ ክብር ዜግነት ሰጥቶታል። በካኔስ ፊልም ፌስቲቫል ላይ በክብር እንግዳነት ተጋብዞ በቀይ ምንጣፍ ላይ ሲራመድ ዓለም ሁሉ አጨብጭቦለታል። ከድህነት መንደር ተነስቶ የዓለም ቁንጮ መሆን እንደሚቻል በተግባር አሳይቷል። ካቢ ላሚን አንድ ትልቅ ትምህርት አስተምሮናል። ስኬታማ ለመሆን የግድ የላቀ እውቀት፣ ብዙ መናገር ወይም ውድ መሳሪያ አያስፈልግም። ራስህን መሆን፣ ቀላል መሆንና በምትሰራው ነገር ላይ ጽናት እንዲኖርህ ማድረግ በቂ ነው። ካቢ ያለኝ ብቸኛው ችሎታ ሰዎችን ማሳቅ ነው ይለናል። ነገር ግን ያ ዝምተኛ ሳቁ በሚሊዮን የሚቆጠሩ ሰዎችን ህይወት ቀይሯል። የካቢ ታሪክ ለሁላችንም መልእክት አለው። በአሁኑ ሰዓት ተስፋ ቆርጣችሁ ከሆነ ወይም ስራ አጣችሁ ከሆነ አስታውሱ፣ ካቢም እዚህ ቦታ ላይ ነበረ። ህይወት በአንድ ቪዲዮ፣ በአንድ ሐሳብና በአንድ ዝምታ ልትቀየር ትችላለች። እናንተ ስለ ካቢ ላሚን ምን ታስባላችሁ? የእርሱ ቪዲዮ አሁንም ያስቋችኋል? ቀጣይ የማንን ታሪክ እንድሰራላችሁ ትፈልጋላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳረሱ። እኔ ኡበይድ ነበርኩ። የመቻችሁ